ለሊት ተነስተን ዱዓ ማድረግ አይመለስም የለሊት ጦር አንድ ጥጋበኛ ባለስልጣን የደረሰበትን ውድቀት እንመልከት አንዲት ሴትን ንብረቷን ገንዘቧን ወሰደባት መጣችና ገንዘቤን ስጠኝ እንጂ ብትለው አዋርዶ ላካት አረስተኝ ሊሰጣት ፈቃደኛ አይደለም እንግዳ ዱዓ ረግብሃለው አለችው አይ አደራሽን ከለሊቱ 1/3 እንግዳ ተበራች አላት ያሾፈ ነው እሱ እቺ ሴት ተነሳችና ለሊት ወደ አላህ ማልቀስ ጀመረች የተበደለ ሰው ዱዓ አይመለስም ይህ ሰው ከጥቂት አመታት በኋላ ከጥቂት ወራት በኋላ ተዋርዶ ከስልጣኑ ተባሮ ዱንያው የት እንደገባ ሳይታወቅ ለማኝ ሆኖ መንገር ላይ ስታልፋየችው አንተና እንዴ አው እንግዳማ የመከርከኛች ሰዓት ጠቅማኛለች አለችው ተዋርዶ ለማኝ ሆኖ ቀረ ሰው የለሊት ዱዓ አይመለስም ለዛ ነው ኢማሙ ሻፊዒ ምን ይላሉ አተህዘኡ بالدعاء وتزدريه وما تدري بما صنع الدعاء سهام الليل لا تخطي ولكن له أمد وللأمد انقضاء አንተ በዱዓ ነው እንደምታሾፈው የለሊት ጦር እኮ ከተወረወረ አይስትም ጊዜ ገደብ ይኖራል ያ ጊዜ ደግሞ ተፈጻሚ ይሆናል ዱዓ በለሊት አይመለስም ኢንሻአላህ